ክርስቲያኖች ዛሬ የሚያስለቅሰን ነገር ሶስት ነገር ታውጇል። ከሶስቱ አንዱ የክርስቶስ መከራ ነው፣ የሚያስለቅሱን ነገሮች ማለት ነው። እና ብርቱ ሐዘን ማዘን ስላለብን የዛን ቀን ቀዳሚትን ሽረናታል። በሐዘን እና በረሃብ ምንውልባት ቀን ስለሆነች ስዑር እንላታለን ማለት ነው። ከዛ ውጭ ስዑር የሚለው እረፍት ማለት ነው። ውስተ ብሔር ስዑር ያድረን ብሎ ሲናገር ዳዊት ምን ማለት ነው? በረፍቷ በለመለም በረፍቷ በለምለም መስክ አይደል የሚለው ለምለም ማለት ነው። ውስተ ብሔር ስዑር ለምለም ማለት ነው። እና ለምለም ቅዳሜ አይደል የምንለው? ለምለም ቅዳሜ እንለዋለን። ቄጠማ ይዘን እንዞር የለም። ለምለም ቅዳሜ ምን ማለት ነው? አዳም አጽሙ የለመለመበት ልጅ አግኝቶ ማለት ነው። እስከዚያች ድረስ እኮ ሰውን አጽሙን ያለምልምልን ይባላል አይደል? ሲመረቅ ምን ማለት ነው? ልጅ ይተካለት ማለት አይደል? አዳም ዘር ተተክቶለት ልጅ አግኝቶ ጠላቱን የተበቀለበት ቀን ነው ያን ቀን። እና ለምለም ቅዳሜ ብለን እንጠራዋለን። እና ቀዳም ስዑር ለምለም ቀዳም እንደማለት ነው። የሚሰጡትም አባቶቻችን ከዛ ጋር የተያያዘ ነው። ለምለም ቀዳም እንለዋለን። የምስራች ምልክት ነው። በብሉይ ኪዳን የኖህ ርግብ ናት በዚህ የምትጠቀስ። የጥፋት ውሃ ጎደለ ስትል ለምለም ቅጠል ይዛ ታይታ ነበረ። ኖህና ቤተሰቦቹ ከመርከብ የወጡት ያንን ለምለም ነገር አይተው ነው። ለምለም ነገር የመዳን ምልክት ነው። ለምሳሌ አሮንን ሲያድነው እግዚአብሔር በትሩን አለምልሞ አይደል ያዳነው? ስለዚህ ልምላሜ የመዳን ምልክት ነው ማለት ነው። የህይወት ምልክት ነው። ኖህም የተስፋ ምልክት አድርጎት ከመርከብ የወጣ ያንን ለምለም ነገር ተመልክቶ ነው። ዛሬም ከሲኦል ለመውጣታችን ምልክት እንዲሆን ጌታም